ሰላም ጤና ይስጥልኝ። በዛሬው የአፋን ኦሮሞ ትምህርታችን የምንማማረው የኦሮምኛ ተውላጠ ስሞች ዝርዝራቸውን እናያለን። ሊስት ኦፍ አፋን ኦሮሞ ፕሮናውንስ ስማቸውን ከነ ትርጉማቸው፣ አነባበባቸውን እንደዚሁም መደባቸውን አንድ ባንድ እንመለከታለን። በሌላ ጊዜ ሰፋ አድርገን እንማማራለን። ዛሬ ስማቸውን ዝርዝራቸውን የምንማርበት ምክንያት ከተውላጠ ስሞች ትምህርት በፊት የግስ ኮንጁጌሽን እንደ ዲፈረንት ቴንስስ ስለምንማር በዛ ውስጥ በተለይ ባለቤት ወይም ሰብጀክት ፕሮናውንስ በተደጋጋሚ ስለምንጠቀም ከዋናው ትምህርት በፊት ዛሬ ስማቸውንና ዝርዝራቸውን መማር ስላለ ነው። እንግዲህ አንድ ቋንቋ ስትማሩ ለምሳሌ አፋን ኦሮሞ ስትማሩ መሸምደድ ያለባችሁ መሰረታዊ ነገሮች አሉ። ከዚህ ውስጥ ተውላጠ ስሞች ትልቁን ስፍራ ይዛሉ። ተውላጠ ስም በአፋን ኦሮሞ በመቃ ነው የሚባለው። 7 ባለቤት ተውላጠ ስሞች አሉ። በአማርኛ 8 ናቸው። ለምን ቢባል አንተ እና አንቺ የሚሉት ሁለቱ ቃላት በአፋን ኦሮሞ አቲ ተብለው ነው የሚወከሉት። ስለዚህ በአፋን ኦሮሞ 7 በአማርኛ 8 ይሆናሉ። ከሰባቱ ባለቤት ተውላጠ ስሞች የሚዛመዱ የተለየ ሰዋሰው ሚና ያላቸው ደግሞ በየመደቡ 7 አሉ። እነሱም በዝርዝር አንድ ባንድ እናያቸዋለን። መጀመሪያ ባለቤት ወይም ሰብጀክት ፕሮናውንስ የሚባሉትን እናያለን። አኒ እኔ ማለት ነው። በእንግሊዝኛ አይ። ኛቹ የሚለውን ግስ ወስደን in the simple past ለሁሉም ተውላጠ ስሞች ኮንጁጌት አድርገን እንመለከተዋለን። አኒ ኛዴ እኔ በላሁ፣ አይ ኤት። ኑቲ እኛ ማለት ነው። በእንግሊዝኛ ዊ። ለምሳሌ ኑቲ ኛኔ እኛ በላን፣ ዊ ኤት። አቲ አንተ ወይም አንቺ ማለት ነው። በእንግሊዝኛ ዩ። አቲ ኛቴ አንተ በላ፣ ዩ ኤት። በአረፍተ ነገር ስንመለከተው ኢሲን እናንተ በእንግሊዝኛ ዩ ማለት ነው። ኢሲኛተን እናንተ በላችሁ፣ ዩ ኤት። ኢሳን እነሱ በእንግሊዝኛ ዘይ ማለት ነው። ኢሳኛተን እነሱ በሉ፣ ዘይ ኤት። ኢኒ እሱ ማለት ነው። በእንግሊዝኛ ሂ። ኢኒ ኛቴ ለምሳሌ እሱ በላ፣ ሂ ኤት። ኢሼን እሷ ማለት ነው። በእንግሊዝኛ ሺ። ኢሼኛቴ እሷ በላች፣ ሺ ኤት። አሁን ደግሞ ኦብጀክት ፕሮናውንስ የሚባሉትን እናያለን። ና ማለት እኔ ማለት ነው። ሚ ና እኔ። ለምሳሌ በአረፍተ ነገር ብንመለከተው ኢቢዲ ነጉቤ እሳት እኔን አቃጠለኝ፣ the fire burned me። ኢቢዳ እሳት ማለት ነው። ኢቢዲ ሰብጀክት ፎርሙ ነው፣ እሳት ማለት ነው። ኢቢዲ ነጉቤ እሳት አቃጠለኝ። ኑ እኛን ማለት ነው። በእንግሊዝኛ አስ። ኢቢዲ ኑ ጉቤ እሳት እኛን አቃጠለን፣ the fire burned us። ሲ አንተን አንቺን ማለት ነው። በእንግሊዝኛ ዩ። ኢቢዲ ሲ ጉቤ እሳት አንተን አቃጠለ፣ አንቺን አቃጠለሽ፣ the fire burned you። ኢሲን እናንተን ማለት ነው። ዩ በእንግሊዝኛ። ኢቢዲ ኢሲን ጉቤ እሳት እናንተን አቃጠላችሁ፣ the fire burned you። ኢሳን እነሱን ማለት ነው። ዘም በእንግሊዝኛ። ኢቢዲ ኢሳን ጉቤ እሳት እነሱን አቃጠላችሁ፣ the fire burned them። ኢሳ እሱን ማለት ነው። በእንግሊዝኛ ሂም። ኢቢዲ ኢሳ ጉቤ እሳት እሱን አቃጠለው፣ the fire burned him። ኢሼ እሷን ማለት ነው። በእንግሊዝኛ ሀር። ኢቢዲ ኢሼ ጉቤ እሳት እሷን አቃጠላት፣ the fire burned her። አሁን ደግሞ ፖሰሲቭ አድጀክቲቭ የሚባሉትን እናያለን። እነዚህ ባለቤትነትን ፖሴሽን ነው የሚያሳዩት። ኪያ ወይም ኮ የኔ ማለት ነው። በእንግሊዝኛ ማይ። አባንኮ የኔ አባት፣ ማይ ፋደር። አባ በአፋን ኦሮሞ አባት ማለት ነው። ኬኛ የኛ በእንግሊዝኛ አወር። አባን ኬኛ የኛ አባት፣ አወር ፋደር። ኬ ያንተ ያንቺ፣ ዩር ማለት ነው። በእንግሊዝኛ አባንኬ አባትህ አባትሽ፣ ዩር ፋደር። ኬሰን የናንተ ማለት ነው። በእንግሊዝኛ ዩር። አባን ኬሰን አባታችሁ፣ ዩር ፋደር። ኢሳኒ የነሱ በእንግሊዝኛ ዜር። አባን ኢሳኒ አባታቸው፣ ዴር ፋደር ይሆናል ማለት ነው። ኢሳ የሱ ማለት ነው። በእንግሊዝኛ ሂዝ። አባን ኢሳ የሱ አባት፣ ሂዝ ፋደር። ኢሼ የእርሷ ሀር ማለት ነው። አባን ኢሼ
አባቷ የእሷ አባት her father ይሆናል ማለት ነው። አሁን ደግሞ ሪፍሌክሲቭ ሰብጀክት ፕሮናውንስ ሲባል እናያለን። ኦፊ በአፋን ኦሮሞ ራስ ሰልፍ ማለት ነው። ከፖሰሲቭ አድጀክቲቭ በፊት ኦፊ የሚለውን ቃል ለሁሉም ፕሪፊክስ በማድረግ ሪፍሌክሲቭ ሰብጀክት ፕሮናውንስ እናገኛለን። ኦፊኮ ራሴ ማለት ነው ማይሰልፍ በእንግሊዝኛ። ኦፊኮ ነን ሂማ ራሴ እናገራለሁ። ሂሙ መናገር ነው በአፋን ኦሮሞ። ኢን ዘ ፕሬዘንት ታይም ለአኒ ኮንጁጌት ሲደረግ ነን ሂማ ይሆናል። ኦፊኬኛ ራሳችን ourselves ማለት ነው። ኦፊኬኛን ሂምና ራሳችን እንናገራለን። ኦፊኬ ራስህ ራስሽ yourself ማለት ነው በእንግሊዝኛ። ኦፊኬን ሂምታ ራስህ ትናገራለህ። ኦፊኬሰን ራሳችሁ yourself ማለት ነው። ኦፊኬሰን ሂምቱ ራሳችሁ ትናገራላችሁ። ኦፊሳኒ ራሳቸው themselves ማለት ነው። ኦፊሳኒን ሂሙ ራሳቸው ይናገራሉ። ኦፊሳ ራሱ himself። ኦፊሳኒ ሂማ ራሱ ይናገራል። ኦፊሼ ራሷ ማለት ነው herself በእንግሊዝኛ። ኦፊሼን ሂምቲ ራሷ ትናገራለች። ሪፍሌክሲቭ አድጀክቲቭ ደግሞ የሚባሉ አሉ። እነዚህ ደግሞ ከፖሰሲቭ አድጀክቲቭ በፊት ከን የሚለውን የአፋን ኦሮሞ ፕሪፖዚሽን ፕሪፊክስ በማድረግ እናገኛቸዋለን። ከን ማለት ነው በአፋን ኦሮሞ። ከንኮ የራሴ የኔ ማለት ነው። ከፖሰሲቭ አድጀክቲቭ ጋር በትርጉም ተመሳሳይ ነው። ፖሴሽን ነው የሚያሳየው። ይሄም ማይን ማለት ነው። ኪታቢች ከንኮውቲ መጽሐፉ የራሴ ነው። ኪታበ መጽሐፍ ነው። ኪታቢች መጽሐፉ ማለት ነው። ከንኬኛ የራሳችን ours። ኪታቢች ከንኬኛ መጽሐፉ የራሳችን። ኪታቢች ከንኬኛ አቲ። ከንኬ የራስህ የራስሽ yours ማለት ነው። ኪታቢች ከንኬቲ መጽሐፉ የራስህ ነው የራስሽ ነው። the book is yours ማለትም ትችላላችሁ። ከንኬሰን የራሳችሁ yours። ኪታቢች ከንኬሰኒ መጽሐፉ የራሳችሁ ነው። the book is yours። ከኒሳኒ የራሳቸው theirs ማለት ነው። ኪታቢች ከኒሳኒቲ መጽሐፉ የራሳቸው ነው። the book is theirs። ከኒሳ የራሱ his ማለት ነው። ኪታቢች ከኒሳቲ መጽሐፉ የራሱ ነው። the book is his በእንግሊዝኛ። ከኒሼ የራሷ ማለት ነው hers። ኪታቢች ከኒሼቲ መጽሐፉ የራሷ ነው። the book is hers it belongs to her ይሆናል ማለት ነው። የዛሬውን ትምህርት በዚህ ጨርሰናል። በሌላ ትምህርት እስከምንገናኝ ነጋቲ